የተከበራችሁ የዩቲዩብ ቤተሰቦች ሰላማችሁ በክርስቶስ ብዝት ይበል እያልኩ እንግዲህ በነገራችን ላይ ቪዲዮ መልቀቅ ከለቀኩ በጣም ቆይቻለሁ እና ዛሬ የመጣሁት አንዳንድ እህቶች ለምሳሌ እንደኔ አረብ ሀገር የምትሰሩ እንደዚህ ሩዝ ሰርታችሁ ሲቀር ወይም እንደዚህ ዶሮውን ወይ መባያውን ከጨረሱ በኋላ ሩዙ ይቀራል አይደለ? ከዛ ምንድነው የምንሰራው? ምንድነው የምናደርገው? እንዴት ነው የምንሆነው ብላችሁ የምትጨናነቁ እህቶች ልትኖሩ ትችላላችሁና የተቆራረጠ ዶሮ በሳህን የሚሸጣልና የትም ሱፐር ማርኬት ያንን ትገዙና በደንብ ታጥቡታላችሁ። በካል ሎሚ ምናምን ሁሉ ነገር ጨምራችሁ በደንብ ታጥቡታላችሁ። እኔ አጥቤ ከጨረስኩ በኋላ ነው እዚህ ጋር ይዤ የመጣሁትና ከዛ ነጭ ሽንኩርት ታደርጉበታላችሁ። ሽንኩርት ታደርጉበታላችሁ። ፍልፍል አስማር ወይም ደግሞ በኢትዮጵያ ቆንዶ በርበሬ፣ ከዛ ደግሞ የተፈጨ ነጭ ሽንኩርት፣ የተፈጨ ቀይ ሽንኩርት፣ ትንሽ ዘይት ሳታበዙ ታደርጉበታላችሁ። ጨው ወይም ይሄ እዚህ ጋር ሰልሳ ነው ማሳያችሁ። ከዛ ደግሞ መረቅ ማጂ ይሉታልና እሱን የዶሮ መረቅ ማለት ነው። እሱን ታደርጋላችሁ። ይሄ ፍልፍል አስመር ይሉታል በአረብኛ ወይም ደግሞ በአማርኛ ቆንዶ በርበሬ ይባላል። ከሱ ላይ በትንሿ ማንኪያ ግማሽ ነው የምታደርጉበት። ከዛ ሁሉ ነገር ከጨማመራችሁ በኋላ ታቀላቅሉታላችሁ ማለት ነው። ይሄ የማሳያችሁ የነጭ ሽንኩርት የደረቀ ዱቄቱ ማለት ነው እና ከሱ ላይ ሳታበዙ ታደርጋላችሁ በመጠኑ ማለት ነው። ከዛ ደግሞ የቀይ ሽንኩርት የደረቀ ባውደሩ ነው። ከሱ ላይም ሳታበዙ ታደርጉበታላችሁ። ከዛ ደግሞ ማረገው ይሄ የምሸከል ባህር ይሉታል በአረብኛ ወይም ደግሞ የቅይጥ ቅመም ማለት ነው። ይሄን ታደርጉበታላችሁ ሳታበዙ መጠናችሁ ማለት ነው። ከዛ ዘይትም ሳታበዙ ትጨምራላችሁ። ይሄ መረቅ ማጂ ነው። መረቅ ማጂ አንዱን ሀባ ብቻ ነው የምታደርጉበት። እሱንም በእጃችሁ ፍርፍር ስታደርጉት እንትን ይላል። እምቢ ካለ ደግሞ በሞቀ ውሃም እንትን ማለት ትችላላችሁ። እና እኔ ቶሎ ቶሎን እየሰራ ያለሁት ምክንያቱም ከስራ የሚመጣ ሰው ስላለ ምሳ መድረስ አለበት። የተዘጋጀው ነው ማሳያችሁ። ከዛ ጨውንም መጠናችሁ ካደረጋችሁ በኋላ በእጃችሁ ትቀላቅላላችሁ። እዚህ ጋር ግላፍስ ወይም ጓንት ባለመልበሴ በጣም ይቅርታ ጠይቃለሁ። በዚህ አጋጣሚ ስላለቀ ነው። በስተመጨረሻ ዘይት ረስቼ ነበረ። ይኸው ዘይት እየጨመርኩ ነው። ዘይት ጨምሬ አቀላቅለዋለሁ ማለት ነው። ከዛ እንደዚህ ከቀላቀልኩት በኋላ ግስድር ሸፍነውና ወይም አልሙኒየም ሸፍነውና ጋዙ ላይ ትንሽ እሳት ላይ ተጥዱታላችሁ። ከዛ በኋላ ትንሽ ለ30 ደቂቃ ከዛ ኦብን ውስጥ ጨምሩታላችሁ ማለት ነው፣ ወይም ፎሮን ውስጥ ማለት ነው። ከላይ ነው እንትን የምትሉት። ጋዙ ላይ እንትን ካለ በኋላ ኦብን ውስጥ የምታደርጉት ከላይ ነው የምታበሩት፣ ከላይ ነው ከታች ሳይሆንና ግስድሩን ታነሱና ከዛ በቃ ቶሎ ያልቃል ማለት ነው። ብዙም አይቆይም፣ ጊዜም አይወስድም። እና እንደዚህ አድርጋችሁ ጊዜያችሁን ተጠቀሙ እህቶቼ። እስከ መጨረሻው ቪዲዮውን አይታችሁ ሀሳብ አስተያየታችሁን በኮመንት እንደምታስቀምጡልኝ ተስፋ አደርጋለሁ። በነገራችን ላይ ቆይቻለሁ ዩቱብ እና መልቀቅ ስለተውኩኝ ሰዓትም ማስታወቂያም አንስቶብኛል እና እባካችሁን ቪዲዮውን እስከ መጨረሻ በማየት ሰዓት እንዲቆጥሩልኝ አድርጉልኝ። ከዛ በተረፈ ሰላማችሁ በክርስቶስ ብዝት ይበል እና አመሰግናለሁ። ክበሩልኝ። ቪዲዮውን እስከ መጨረሻ እዩት ማለት ነው። ያው እጄን ታጥቤ ጠራርጌ መጣው። ከዛ ደግሞ ግስድር ሸፍናለሁ ማለት ነው። ይሄ የመጨረሻው ስራው ነው ማለት ነው። በጣም ቀላል ነው። ለምሳሌ አንዳንድ እህቶች ወይኔ ምን ላድርግ እንትኑ አልቋል፣ የሚበሉ መባያ አልቋል ብላችሁ ለምትጨናነቁ ይሄ ቀላል ዘዴ ነው። ሩዙ ካላችሁ የተዘጋጀ እንዴት ትሰራላችሁ? ካሌላችሁ ደግሞ ሩዙን ለብቻ መስራት ትችላላችሁ ጎኑ ላይ ማለት ነው። እና ሞክሩት። በጣም አሪፍ ነው እላችኋለሁ። መልካም ጊዜ። በጣም አመሰግናለሁ። ባይ ባይ።